ይሁማ በእናትሽ እንዴት እንደሚያምር። አንቺ እኮ ዝም ብለሽ ነው የካብሽው፣ ክብር አይወድለትም። ተይ በእናትሽ እንደዚህ አትበዩ። ከዛሬ በኋላ ግን አይመለከተኝም። አባት እስኪ አንዴ ጃሩን አደርስልኝ። እሺ። ወዴት ነው? እዚህ በኩል ነው። በዚህ ይኸው እዚህ ነው ቤታችን። ስንት ነው? 30 ብር። 10-20 ብር ከምትለቃቅም ሰው ላርግ እያለች አይደል እንዴ? ምን ያመጻድቃል? አሁን ሰው አይደለሁም እንዴ? ተረትህን ተው። እጹብ አንቺ ግቢና እናግረዋለሁ። ሴቶኝ መጠየቄ ነው እንደዚህ የሚያደርግህ? መጠየቅሽ አይደለም ስተትሽ፣ ያለንበት ቦታ ነው። እኔ አልመጥንሽ። ቆይ ምን አድርጌ ነው እንደዚህ የጠላኸኝ? ጠልቼሽ አይደለም፣ ስሜታዊ ሆነሽ አትወስኝ። ከአንቺ ቢያልፍ እንኳን ቤተሰቦችሽ እኔ መቀበል አይችሉም። እነሱን ተዋቸው ነው የምልህ እኮ። እኔ በመቀበል ውስጥ የሚመጣውን ንቀት መቀበል አልችልም። እኔ እኮ ልስጥ አላልኩም፣ ፍቅርንም ኑሮንም እንካፈል እንጂ። እሱን ጊዜ ያሳየናል። ልሂድ። አባት አንተን እኮ የምጠብቀው ማን ይሸከምልናል? መጣ ወንድሜ። አንቺ የኔ ኮንሽ ምንም አያስቸኩልም። ሁሉንም ጊዜ